የሶስት ወር ቻሌንጃችን ኢሞሽናል ኢንተለጀንስ ዲሲፕሊን ኮንሲስተንሲ ኤንድ ኮሚኒኬሽን ስኪል ወይም ደግሞ በስሜት መብሰል አይደለ የንግግርን አቅም ወይም የተግባቦትን አቅም ማሳደግ ከዛ ደግሞ ዲሲፕሊንድ መሆን የጸናና ስሜቱን ሳይሆን ትክክለኛው ነገር በማድረግ የሚሄድ ሰው መሆን ነው። ከነዚህ ውስጥ ለዛሬ ኮሚኒኬሽን ቲፕ ወይም ደግሞ በኮሚኒኬሽን የንግግር ክህሎታችሁ እንደ ቲፕ 4-5 ነጥቦች ልስጣችሁ የሚጠቅሟችሁ ወይም ደግሞ የተሻለ ኮሚኒኬተር እንድትሆኑ ወይም በዚህ በሶስት ወር ቻሌንጅ ውስጥ ራሳችሁን ጎበዝ ኮሚኒኬተር ሆናችሁ እንድታገኙት መከተል ያለባችሁን ስትራቴጂ አንድ ሁለት ሶስት ቲፖች እሰጣችኋለሁ ማለት ነው። ሶ ኮሚኒኬሽን ስኪል ከማንም ጋር ሊሆን ይችላል። ቢዝነስ ላይ ሊሆን ይችላል፣ ፕሬዘንቴሽን ሊሆን ይችላል፣ ህዝብ ፊት ንግግር ማድረግ ሊሆን ይችላል፣ ከፍቅረኛችሁ ጋር ሊሆን ይችላል፣ ከቤተሰብ ጋር ሊሆን ይችላል፣ ከጓደኛ ከማንም ጋር ይሁን ንግግር ስታረጉ እነዚህ ነገሮች ማወቃችሁ የተሻለ የምትደመጡና የተሻለ ተጽዕኖ መፍጠር የምትችሉ ሰዎች ትሆናላችሁ። ሶ ዛትስ ዘ ስትራክቸር። ሶ ቤዚካሊ ምንም ሳላንዛዛ ወደ ገደለው ስገባ የመጀመሪያው እግረ መንገዳችሁን ግን ሰብስክራይብ አድርጋችሁ ጀምሩ፣ አይቆጥርም። ኤኒዌይ ሶ የመጀመሪያው the judgment of the listener ነው። የአዳማጭ ምዘና የሚባል ነገር አለ። አዳማጭ ወይም የትኛው ፍቅረኛ ከፊት ለፊት ያለች ፍቅረኛ ትሁን አለቃ ይሁን ወይም ደግሞ ህዝብ ፊት ንግግር እያረክ ይሁን ወይም ደግሞ የሆነ ሪል ስቴት ቢዝነስ ወይም የሆነ ጭቃ እየሸጥክ ይሁን ሞባይልም እየሸጥክ ይሁን አዳማጭ በሶስት መንገድ ሰብኮንሺየስሊ ጀጅ ያደርጋል ወይም ደግሞ በድብቁ አእምሮ ወይም ደግሞ በማያስተውለው አእምሮ እሱ ራሱ ሳያውቀው ማለት ነው ከሱ ማስተዋል ውጭ ሆኖ በሶስት መንገድ ይመዝናል ወር ይገምታል። ኮምፒተንስን ይመዝናል። መጀመሪያ ስታወራል ለዛ ነገር ብቁ ነው ወይ አይደለ ያውቀዋል ወይ ይገባዋል ወይ ይረዳዋል ወይ ወይም ደግሞ በትምህርት ከሆነ በዛ ነገር በቂ ትምህርት አለው ወይ በስኬት ከሆነ በዛ ነገር በቂ ስኬት አለው ወይ ኮምፒተንስህን ማለት ነው አቅምህን ይመዝናል። በንግግር ውስጥ እኮ ነው። ሁለተኛው ኮንፊደንስህን ይመዝናል አይደለም ምን ያህል የኮንፊደንስ ችግር ይኖር ኢነርጂ ስለሆነ ማለት ነው። ከዛ ሶስተኛው ዋርምዝህን ወይም ደግሞ ይሄ ተግባቦትህን ይመዝንብሃል። ሰላም ነው የምትለው ኢነርጂ አለ አይደለም ይሄ ፖዚቲቭ መሆን። አሁን አንዳንዴ ሻጮች በጣም ይንቀሸቀሻል አትገዛውም። ለምን? ለግል ጥቅሙ ነው የሚመስልህ አይደል? ከሱ በላይ ካንተ በላይ እሱ የሚጠቀም ነው የሚመስልህ። እንደዛ ማለት ነው። ኢነርጂ ጄኑዊን ነው ወይ የምን ሪል ነው ወይ የሚለውን ይመዝነዋል። ግን ብዙ ሰዎች ኮሚኒኬሽን ላይ አንደርስታንድ የማያደርጉት ነገር ቢኖር የትኛውም ሲቹዌሽን ላይ ንግግር ስታረጉ ዋርምዙ ወይም ደግሞ የተግባቦት ወይም ደግሞ ይሄ ለሰዎች ኬር ማድረግ ኮምፒተንስን እና ኮንፊደንስን ይመራቸዋል። አንድ ሰው በዋርምዝ ከጀመረ ወይም ደግሞ ይሄ በሞቅታ ከጀመራል ለዛ ሰው ኬር በማድረግ በማውራት በማዳመጥ በመጠየቅ በማድነቅ በመቀለድ አይደለም ለመግባት በመወከር ቢጀምር ኮንፊደንስ ፎሎ ያደርገዋል። ከዛ ኮምፒተንስ ለሰዎቹም ለማም ለራሱ ለምሳሌ ብዙ ንግግሮችን ካያችሁ በጣም ቤስት ፐብሊክ ስፒከር የሚባሉ ሰዎችን ካያችሁ ወይ ቀልደው ነው የሚጀምሩታል ወይ ስም ጠይቀው ነው የሚጀምሩት ወይ የሆነ ኢንፎርሜሽን ቤዚክ ስለ አየሩ ሊሆን ይችላል ስለሆነ ነገር ኬር አረጋለሁ ወይ ደግሞ ለምን እንደመጡ ሊሆን ይችላል። ቀጥታን ተገቡ ሰላም የዛሬው ትፍረት አይደል ኬር በማድረግ ነው የሚጀምሩት ስለዛ ሰው ማለት ወይም ቀለድ አድርገው ያ ምንድነው ዓላማው ኮሚኒኬሽን መፍጠር ነው። ተረተኛል ከዛ ኮኔክሽን መፍጠር ነው። ያ ኮኔክሽን ደግሞ የሚገርም በቂ ታይም ስለሚገዛልህ ረዳኝ በቂ ታይም ስለሚገዛልህ አክቹሊ የመጀመሪያውን ተግባቦት አርገህም ደግሞ ስላሸነፍክ ወይም ነው ከዛ ሰው የሪአክሽን ስላገኘ ባይ ዲፎልት ሁለተኛው ኮንፊደንስ ይመጣል ማለት ነው። ይሄ ፕራክቲካሊ እኔም አንዳንድ ሴሚናሮች ላይ ቦታዎች ላይ ሲል የማደርገው ነው። ከሰውየው ጋር በደንብ ከሰላም ከተባባልኩኝ ፖድካስት ሊሆን ይችላል በደንብ ሰላም ከተባባልኩኝ አለ በደንብ ከተግባባው ካወራው ሰላም ነው እንዴት ነው እንደመጣ ምናምን እንዴት ነበር ትራንስፖርት ወር በኪና ወሬቨር እንደመጣህበት መንገድ አለ አየሩ ይሞቃል አለ ሱፍ ነው የምትለብሰው በጣም እንደዚህ አይነት ኮሚኒኬሽን ቢያደርግ አንተ ራሱ ኮንፊደንስ ቢልድ እያደረግህ ትሄዳለህ። ቀጥታ ወደ ጥያቄው ስለማይገባ ማለት ነው። እናንተም ቀጥታ በእንደዚህ አይነት ነገሮች ከሰዎች ኬር ማድረጋችሁን ለነሱ ጥቅም መሆናችሁን ልታገዟቸው መሆናችሁን ሰፖርተር መሆናችሁን ቀድማችሁ ብታሳዩ ቀጥሎ ፍርሃት የሚባለው ነገር እየቀነሰ ይመጣል። ምክንያቱም ከነሱ ጋር በመግባባታችሁ ምክንያት ቀጥሎ ኮንፊደንሳችሁ ቢልድ ያደርጋል። ኮንፊደንስ ቢልድ ደግሞ ሲደረግ ራሳችሁን ማመን ትጀምራላችሁ ኮምፒተንሳችሁ ላይ ማለት ነው። የሚገርመው ሰው ራሱ ቀድማችሁ በሰላምታ በግሪቲንግ ከተቀበላችሁት ማለት ነው በሚገርም ሁኔታ ማመን ይጀምራል እናንተ አቅም ላይ ኢቭን ሌላ ነገር ቼክ ሳያደርግ። በጣም ብዙ ፐብሊክ ስፒከር ኢቭን ኢትዮጵያ ውስጥ እኮ አንድ ኢንጂነር የነበረ ሰው ነበራል ዘሚካኤል ኦር ዘምናምን የሚባል ሰውዬ በጣም ዳኛ ሁሉ የሆነ አሁን ስለ ኮሚኒኬሽን ፒውርሊ ብናወራ ወንጀልነቱን ትተ ነው ስለ ኮሚኒኬሽን ብናወራ በጣም ዘሞስት ዳኝነት ላይ እኮ ፖስት ብዙ ሰው የሚወደው ነው ታውቃላችሁ አይደል? ታስታውሱ ከሆነ በጣም ብዙ ሰው የሚያደንቀው ነው። በየትምህርት ቤቱ የሚጠራ ሰው ነው። በጣም የንግግርና የኬር ማድረግ ጄኒዊን ላይ አይደል የሚያግዝ ተነስቶ የሚያቀፍ እንደ ዳኛ ምናምን እንደ ውጪዎቹ እኮ ነበረ። ሶ አክቹሊ ኮምፒተንስን ራሱ ቼክ የሚያደርግ የለም ስቲል ኮምፒተንሱ ቢኖርህም ማለት ነው። ሶ ቤዚካሊ የመጀመሪያው ጀጅመንት በዚህ መንገድ ስለሆነ
በተቻለ መጠን ኮኔክሽን ለመፍጠር መሞከር ንግግራችሁ ላይ አንድ ስቴፕ በኮንፊደንስ እና በኮምፒተንስ እንድትናገሩ ያደርጋችኋል። ሶ ቤዚክ ቲፕ ነው ግን በጣም ኢምፖርታንት ነው። ሶ የትኛውም ፕሬዘንቴሽን ይሁን እስኪ ከሰዎቹ ጀምሩ፣ ከተማሪው አይደለም ሰላምታ ሊቀድም ይችላል አይደለም ሙቀት ነው እንዴት ነው ሊሆን ይችላል አይደል የሆነ ነገር ቀለድ ሊሆን ይችላል የሆነ ጥያቄ ጠይቆ መጀመር ሊሆን ይችላል። ኮሚኒኬሽን ብዙ ትሪኮች አሉ ግን ጥያቄ ጠይቆ መጀመር ሊሆን ይችላል። ምን ታስባላችሁ ስለዚህ ብትል አንተ ምን ገዛ ታይም ገዛ እነሱስ ስለ ነገር እያሰቡ ነው። ሶ ማን ነው ተቆጣጣርከው ማለት ነው። ሶ ኮንፊደንስን እያገኘ ትመጣለህ ማለት ነው። ሶ ኬርም እንደምታረግ ማሳየት ሪል ስቴት ሊገዛ የመጣን ሰውዬ ቀጥታ ወደ ቤቱ ይዘው ከምታንደረድረው በጣም ረጅም ርቀት ነበር መንገድ መኪና የነዳ ከመጣ ትራፊክ ነው እንዴት ነው አይደል ሩቅ ነው ሰፈሩ እንዴት ነው አየሩ ምናምን ብለህ ያንን ኮኔክሽን ብትፈጥር ቀጥሎ ላለው አንተም ኮንፊደንስ ይፈጥርልሃል ከሰውየው ኤነርጂ ጋር ቀጥሎ ሰውየውም አቅምህ ላይ መተማመን ይኖረዋል። ሶ የመጀመሪያው ይሄ ነው። ሁለተኛው ኢግኖር ዘ ኢሞሽን ምን ማለት መሰላችሁ? ስሜቱን ኢግኖር ማድረግ። እቺ ፕራክቲካሊ እኔን ነገር ነው የምነግራችሁ። ሰዎች ንግግር ከማድረጋችሁ በፊት ወይም ከሰዎች ጋር ኮሚኒኬት ከማድረጋችሁ በፊት ኢሞሽንን ኢግኖር ብታረጉት አክቹሊ በድፍረት የምትፈልጉት ነገር መናገር ትችላላችሁ፣ ብትፈልጉት ነገር ማድረግ ትችላላችሁ። አይ ሪሜምበር ላይክ አይ ቲንክ ብሩክ ነበርክ መሰለኝ ዋይል አጎ የሆነ ሴሚናር ላይ ብዙ ጊዜ እናገረዋለሁ ለፕራይቬት ክላስ ተማሪዎች ነው ብዙ ጊዜ ባወራው ይሄን ሐሳብ ግን ለእናንተም ፐብሊክ ልንገራችሁ። ሶ የሆነ ሴሚናር ነበረኝና ሴሚናሩን የምታዘጋጀው ልጅ ምን አስቀምጣ ትመጣለች? ፕሮጀክተር አስገብታ ስትመለስ ወይኔ ሰው አይን እንዴት ነው የሚያስፈራው ምናምን አለች። ላይክ የምታስታውሱ ከሆነ ሶ በጣም ነው የሚያስፈራው እንዴት ነው የምትገባው እዚህ ውስጥ ወይኔ ምናምን ብላ ሮጣ መጣችና እንዴት ነው ግን ማትፈራው አለችኝና እኛ እያወራን የነበረው በሰዓቱ ስለ ጊምባል ነበራል እየነገራችሁ ይነበራል። ሊትራሊ ከ3-4 ሚኒትስ በኋላ ሰሚናር አለኝ ግን እያወራን የነበረው ስለ ጊምባል አስተሳሰብ ነው። እየጠየኳቸው ነበር ካሜራኖቹ ምናምን የኔ ያ ፕሪንሲፕል የኔ ፕሪንሲፕል ነው እኔ የምከተለው መንገድ ነው። ኦፍ ኮርስ የሚታወቅ ሊሆን ይችላል ግን እኔ ፐርሰናሊ የምከተለው ለምን በሰዓቱ የሆነ ነገር ከተዘጋጃችሁ በኋላ የሆነ ነገር ካረጋችሁ በኋላ ስለዛ ነገር ማሰብ አንግዛይቲ ነው የሚጨምረው። ምክንያቱም ሐሳብ ስሜትን ይወልዳል፣ ስሜት ደግሞ ተግባርን ይወልዳል። ስለዚህ አንድ ሰው ሐሳብ ካመነጨ ለምሳሌ ተማሪዎቹ አይደል አለባበስ ይንግብት ብዬ የሆነ ሐሳብ ክሮስ ማድረግ ከጀመርኩኝ ቀጥሎ ያልተዘጋጀው ትዝ ይለኛል፣ ቀጥሎ መደናገጥ ጨምራለሁ፣ ወይ ፕሬዘንቴሽኑ ካንሰል ይሆንላለሁ፣ ወይ ተንተባተብኩታለሁ። ሶ በተቻለኝ መጠን መጀመሪያ መዘጋጀት፣ ከተዘጋጀ በኋላ ግን 24 ሰዓት ስለሷ ለማሰብ። የምታስታውሱ ከሆነ በጣም ጎበዝ ተማሪዎች እችን ስትራቴጂ ይጠቀሟቸዋል። ደንባራ ያልሆኑ ጎበዝ ተማሪዎች ያጠናሉ፣ ከዛ ትምህርት ሲመጡ ስለ ትምህርት እንድጠይቃቸው አይፈልጉም። ግን ያላጠኑትን ፓርት አስታውሳ ታስጨንቃቸዋል። ድንገት ወይ የዘለሏትን ወይ የማያውቋትን እና አይሉም። አይ ሪሜምበር ላይክ በጣም ጂኒየስ የሆኑት አይፈልጉም። የያዙትን ይዘው ስለዛ ነገር ማሰብ አይፈልጉም። ምክንያቱም ካሰብክ የሆነ ሚስ ያረከው ነገር ሰው ነው ይመጣል አይደል? ወይ ሸሚዝ ላይ እዚህ ላይ ነጥቧ ልታሳስብ ትችላለች፣ ወይ ዚፕ ጋር መቀደድ የሆነ ጫማ ወይ አለመጠረጉ ሊያሳስብ ይችላል። ያ ደግሞ አንግዛይቲ ስለ ኮሚኒኬሽን ላይ በተለይ በጣም አጭር ጊዜ ውስጥ ከሆነ ንግግር ማድረግ ያለባችሁ ሐሳቡን ተውትና ፎከስ ማድረግ ያለባችሁ ስለ ጀነራል ስለ ዝግጅቱ ምናምን ነው መጀመሪያ ላይ ከሆነ። ከዛ በኋላ ግን whatever ራሳችሁ ላይ ብሊፍ ይኖራችሁ በቂ ዝግጅት ይኖራችሁ ከዛ በኋላ ማሰብ አያስፈልግም። እስክትገባ እኔ ፖድካስቶች ላይ ሄዳለሁ፣ ቲቪ ጣቢያዎች ላይ ሄጃለሁ፣ ኤፍኤም ላይ 2 ኤፍኤም ቻናሎች ላይ ሄጃለሁ። አንዱ 97.1 ነው፣ አንደኛውን ረስቼዋለሁ ግን ኢትዮጵያ ሬዲዮ መሰለኝ አይ ቲንክ ካልተሳሳትኩኝ ብዙ ቦታ ሄጃለሁ። ልንገርህ ቲቪ ጣቢያዎችም ጨምሮ ብዙ ፖድካስቶች ላይ ማለት ነው። ፖድካስቱ ላይ ምን እንደምናወራ ምናምን እንዴት እንደማወራ እያሰብኩ አንድም ቀን ሄጄ አላውቅም። አንድም ቀን ጥያቄ ስጡኝ ብዬ አላውቅም። ይኸው በኮንፊደንስ ነው የማወራው። ለምን ካልከኝ ስለዛ ሳሰላስል እኮ አልኩኝ ጭንቀት ነው የሚይዝህ። በቃ እኔ የማወራውን አውቃለሁ፣ የማምንበትን ነገሮች አውቃለሁ አይደል? የራሴ የሆነውን ነገር አውቃለሁ፣ በቂ ዝግጅት አለኝ የማውቀው ነገር ላይ። ከዛ እኔ ምን አገባኝ ለምንድነው እንትን ይትለኝ ይሆን እንዴት እናገረኝ ይሆን ካሜራው 7 ይሆን ይሄን ጥያቄ ጠይቀኝ ይሆን እያልኩኝ ካሰብኩኝ ልጨነቅ ነው አይደል? ስላለባበሴ ስለምን ብዙ ነገር አንዳንድ የሆነ ነገር ላይ ከደረሳችሁ በኋላ የሆነ ዝግጅት ካረጋችሁ በኋላ ኢሞሽን የሚባለውን ነገር የተሻለ ማስወገድ በጣም ወርክ የሚያደርግልኝ ስትራቴጂ ነው። በጣም ብዙ ሰዎችም አንግዛይቲ ውስጥ ፍርሃት ውስጥ እንዳትገቡ ከፈለጋችሁ እቺን ነገር መጠቀም ትችላላችሁ። አቮይድ አድርጉት፣ ኢሞሽኑን እድል አትስጡት እንዲያብላላውና እንዲያስበው ማለት ነው። ምክንያቱም ሰው ትንንሽ ሀሳቦችን ኢግኖር ካላረገ እኮ መኖር አይችልም አይደለ? በጣም ለምሳሌ ይቅርታ አድርጉልኝና ለቃሉ በጥፊ በለው ብሎ ሰው አቅም ክሎዝ ጓደኛ ትለዋለህ አትለው። ለምን? ሁሉ ሀሳብ ልክ እኮ ስላልሆነ ነው አይደል? ለምሳሌ አብሮ ከሚሰራ ሰው ጋር በሆነ ነገር ልትነጋገር ትችላለህ፣ ወር የሆነ ነገር መንገር ልትፈልግ ትችላለህ። በጣም ካሰብኩት ይቀየመኛል አይቀየመኝም ልበለው አልበለው እያልኩ ልጨነቅ ነው። ሀሳቡ መነገር ካለበት ሚለኝን ኤክስፔክት እያደረኩ አይደለም፣ ጀስት እንጂ ነው የምናገረው ያን ነገር። ስለዚህ ኮንፊደንትሊ ሀሳባችሁን መግለጽ የምትፈልጉ ከሆነ ስለ አውትከሙ ስታሰላስለው አትዋሉ ዝግጅታችሁ ላይ። ከዛ ኢሞሽን የሚባለውን ነገር
አሽቀንጥራችሁ ጣሉት። ሶስተኛ ፍሬምወርክ ወይም ስትራክቸር ይባላል ወይም ደግሞ ማዕዘን ይባላል። ይሄንን ከኮሚኒኬሽን ስኪል ትሬነር ወይም ደግሞ ኤክስፐርት ከሆነው ከቪን የወሰድኩት ሀሳብ ነው። እሱ ላይም በጣም ከሚጠቀማቸው ደስ ከሚለኝ ሀሳቦች ነው። ሰው ኮሚኒኬት ሲያደርግ ስፔሻሊ ድንገት ሲሆን፣ ስፔሻሊ መናገር ያለበት ቦታ ሲሆን፣ ስፔሻሊ ሀሳቡ መሸጥ ያለበት ሲሆን፣ ቢዝነስ ሲሆን፣ በቃ ቁም ነገር ሲሆን፣ ዴት ሲሆን፣ የሆነ ነገር ግዴታ ማውራት ያለብህ በቃ አለ ግዴታ ንግግርህ የሚያስፈልግህ አቅም የሚያስፈልግህ ቦታ ስትሆን ሊጠፋብህ ይችላል። ፍርሃቱ ሊያደራብር ይችላል አይደል? የምታውቃቸውን ነገሮች ትረሳለህ። ብዙ ነገር ይጠፋብሃል። በጣም ትሪኮች አሉ ይህንን የምትወጣበት። በጣም ብዙ ፐብሊክ ስፒከሮች ወይ ያውቁታል ይጠቀሙታል፣ ወይ ደግሞ ናቹራሊ ለምደውት ግን እንዴት እንደሚያደርጉት ላያውቁት ይችላሉ። ባይዘው ማስተማር የሚችልና ማይችል ሰው ልዩነቱ እሱ ነው። አንዳንድ ሰዎች በጣም ጎበዞች ናቸው፣ ግን እንዴት እንዳደረጉት እነሱ የማያውቁም በልምድ ስለሆነ ዘውን ማስተረዳት ይከብዳቸዋል። አንዳንድ ሰዎች ደግሞ ስትራክቸሩን ይዘው የሚረዱ አሉ። ያን ስትራክቸር ለአንተ የሚሰጠዋል። ቪን ከሚላቸው ነገር ውስጥ አንዱ አይ ቲንክ ቪየትናም ትንሽ ስለኖርኩ ከአንድ 3 ዓመት ሂዝ ቪየትናሜዝ ነው። በጣም ኢንትረስቲንግ የሆነ ጋይ ነው። በጣም ማየው በጣም ደስ የሚለኝ እና ቪን ራሱ አይባልም። አሁን እኛ የምናነበው VINH ነው ስሙ፣ ቪን ነው የምንለዋል፣ ግን በእነሱ ቪኝ ነው የሚባለው። ቪኝ ነገር ነው የሚባለው። ላይክ ስቶን አለው። ለማንኛውም የማውቃትን ሼር ላድርጋችሁ ብዬ ነው። ኤኒዌይ 3 ስቴፕ አለው የትኛውም ንግግር ይላል። የሆነ ቃል የትኛውንም ሀሳብ ብትይዙ አለ የመጀመሪያው what is the one thing፣ ስለዛ ነገር አንድ ተናገሩ ብትባሉ ብትናገሩት ምንድን ነው? ሁለተኛው what is the two type፣ በሁለት ታይፕ ግለጹት ብትባሉ። ሶስተኛው ደግሞ እዛ ቦታ ለመድረስ 3 ስቴፕ ቢኖረው እና ዩቲዩብ ላይ ያለ ቪዲዮ ነው። በነገራችን ላይ አቮካዶን ለምሳሌ ወሰደ። አቮካዶ ማለት the most nutritious የሆነ አይደለም ፕሮቲን የያዘ saturated fat or unsaturated maybe ተሳስቼ ሊሆን ይችላል ፋት የያዘ በጣም healthy የሚባል ፋት ያለው አይደለም ዌይትን ጌን ለማድረግ የሚጠቅም the most healthy diet ነው አለ ዘስ one thing ጋር። ስለዛ ነገር አንድ ነገር ተናገር ብትባል ይሄን ትላላ። አቮካዶ በኢትዮጵያ በአማርኛም ልግለጸው ብትል አቮካዶ ማለት በጣም ደስ የሚል ጣዕም ያለው ጤነኛ የሆነ ምግብ ቢበላ ማይሰለች አይደል? ከዛ ደግሞ መልሰ በቱ ታይፕ ገለጻቸው ብትባል ወይም ሁለት አይነት ይባል። አቮካዶ በሚገርም ሁኔታ በሰላጣም ይበላል፣ እንደ ጁስም ሆኖ ይጠጣል። በዚህ መልኩ መጠቀም ትችላላችሁ። ሶስተኛው ደግሞ በ3 መንገድ እዛ ጋር መድረስ ይቻላል ብሎ ሰው ቢያስብ አቮካዶ ጁስ ለመስራት ለምሳሌ አሪፍ አቮካዶ ትመርጣለህ አይደለም? ከዛ በደንብ ትልጠዋለህ። ከዛ ጁስ ማሽን ውስጥ ከተህ ብሌንድ ታደርገዋለህ። በዚህ መንገድ ቆንጆ አቮካዶ ጁስ ማግኘት ይቻላል። ኦር ደግሞ የአቮካዶ ሰላጣ ለሚፈልግ ሰው ሽንኩርት፣ ቲማቲም አይደለም ቃሪያ፣ ሎሚ፣ ማዮኔዝ ምናምን ስቴፕን አድርገህ ቆንጆ የአቮካዶ ሰላጣ መብላት ይቻላል። ስለ አቮካዶ ስትራክቸር የሆነ ሀሳብ የሌለው ሰው በደንብ መናገር ይችላል። እነዚህን ስቴጆች ቢከተል ስትራክቸር ቢያስይዘው። ይሄን ኤግዛምፕል ለምን ተጠቀምከው ካላችሁ የትኛውን ንግግር ስትናገሩ ኢንፎርሜሽን አክሰስ የምታደርጉት ከአይምሯችሁ ነው። ሌላ ቦታ የለም እኮ አይደል? መቼም ከአየር ላይ አሰበስበው ካል አክሰስ ለማድረግ ደግሞ በኦርደር ከሆነ አክሰስ የምታደርገው አይምሮህን ፍሎ ይኖረዋል ንግግር። በኦርደር አክሰስ የማታደርገው ከሆነ አንዴ ግር ብሎ ሲመጣ የሆነ ነገር መውጣት አይችልም አይደል? ከሆነ ከቦርሳ ውስጥ የሆነ ቃል ታወጣ ምናምን ሞክረ ሁሉንም አንዴ ከያዝኩ አልወጣም አይልም፣ አፉ ጠቦ። ልክ እንደዛ ይሆናል ያንተ የኮሚኒኬሽን ስኪል። ይሄ የጃው እንቅስቃሴ የአእምሮና የቃላት ሲንክ በጣም ስሎ ስለሚሆን ሁሉንም ነገር በአንዴ ስታስብ አንዱን ቃል ያወጣል ሲል ሰው አይታጠቅም ሲጨንቅ በአንዴ ብዙ ኢንፎርሜሽን። ግን ኢንፎርሜሽን አክሰስ የሚደረገው ኮሚኒኬሽን ላይ ስቴፕ ባይ ስቴፕ ነው። ለምን እንዴት ምናምን እያልክ ያንን ስትራክቸር ይሰጣል። የትኛውም ነገር ስለ ሞባይል ተናገር ብትባል what is the one thing አይፎን ላይ የምትወዱ? አይፎን ላይ በጣም ደስ የሚለኝ ነገር ካሜራው ነው። ካሜራው በጣም ነው ደስ የሚለው አይደል? ብለምና ቱ ታይፕ ከሆነ አይፎንን በነገራችን ላይ እንደ ስታተስም ሰዎች ይጠቀሙታል። ከዛ በዘለል ደግሞ ለቪዲዮ ኤዲቲንግ ላይክ ሶሻል ሚዲያ ላይ ለሚሰሩ በጣም ሄልፕፉል ነው ብለህ ትቀጥል ይችላል። አይፎን ለመግዛት ሊሆን ይችላል አይደል? ወይ ደግሞ አይፎንን ካሜራ ለመጠቀም 3 ስቴፕ ካወቅ ደግሞ አይደል መጀመሪያ እንዲናረጋለን ሴቲንጉን እናበረዋለን ምናምን ብለህ 3 ነገር ምንም ስለ አይፎን አስበው የማያውቅ ሰው በዚህ መንገድ ከሆነ ሁሌ የሚናገረው ስትራክቸራይዞ መናገር ይችላል። ሁለተኛውና የተለመደው ፕሮብለም ሶሉሽን ሪዛልት ሜተድ ነው። የትኛውን ንግግር ስትናገር ፕሮብለም ሶሉሽን ሪዛልት ሜተድ ብትጠቀም በቀላሉ ሀሳብ ሳይዘበራረግ ይመጣል ማለት ነው። ምን ተፈጠረ ችግር? ሪሌሽንሺፕ ላይ ሊሆን ይችላል፣ ፐርሰናል ላይ ሊሆን ይችላል፣ ጓደኛ ላይ ሊሆን ይችላል። ምን ችግር ተፈጠረ አይደል? ያን ችግር ታወራለህ አይደል? ከዛ ሶሉሽን ምን ማድረግ አለብን? ከዛ ያን ሶሉሽን ደግሞ ብናደርግ ምን ሪዛልት ይመጣል? ህይወታችን ይስተካከላል፣ ነገሮች ይመጣሉ፣ ቢዝነሱ ያድጋል። ለምሳሌ ቢዝነስ ላይ እናስብ። ብዙ ሰው የሚያስማማክ ስለሆነ የፐርሰናል ዲቨሎፕመንት ቻናልም ስለሆነ ለምሳሌ ቢዝነስ ላይ ገበያ ጠፋ አይደል? ፕሮብሌሙ ምንድነው? ምናልባት ከስተመር ሰርቪሶቻችን ወይ አስተናጋጆቻችን በአግባቡ ክላይንት አያናግሩም ወይ አይደል? መልስ ይመልሱ። this is a problem አይደል?
ሶሉሽኑ ምንድነው? ስለዚህ አስተናጋጆቻችንን ትሬን ማድረግ አለብን፣ በሚገባ ማብቃት አለብን። ከስተመር ኪንግ እንደሆነ እንዲያውቁ ይገባል። እነሱ ከሌሉ ለነሱ ምን ከፍለው ደሞዝ እንደሌላ አንደርስታንድ ሊያደርጉ ይገባል። በዚህ መንገድ በደንብ አድርገን እንደ ኃይሌ ሪዞርት አስተናጋጆቻችንን ትሬን ማድረግ አለብን። ትሬን ደግሞ ካረግናቸው ዴፊኒትሊ ከስተመሮቻችን ተመልሰው ይመጣሉ አይደል? ቢዝነሳችን ያድጋል። ሰራተኞቻችን ከፍተኛ ደሞዝ መከፈል ይጀምራሉ አይደል? እኛም ደግሞ ብራንች ቱ ብራንች ሪያልን መክፈት እንችላለን። ሶ አሁን ይሄ ፕሮብለም ሶሉሽን ሪዛልት ሜተድ ነው። አሁን እኔ ስለ ሬስቶራንት ማቆ ታሪክ የለም እኮ ሬስቶራንት ኦን አድርጌ አላውቅም። ግን አውራ ብትለኝ በደንብ ስትራክቸር አስይዤ ላወራ እችላለሁ። ለምን ካልከኝ የተፈጠረው ችግር አለ፣ ለተፈጠረው ችግር ሶሉሽን፣ ከዛ ደግሞ ሪዛልት ሰው አእምሮ ውስጥም ሳያወዛግብና ሳያስጨንቅ መግባት ይችላል። ሶ ይሄ በጣም ቤዚክ ቲፕ ነው እየሰጧቸው ያለው። ዲቴል ነገር አለም ስፖይል እያደረኩ ያለው። አራተኛ ደግሞ ሄል ይባላል። ሄል ስትራቴጂ ይባላል። በጁሊያን ዴቨሎፕ የተደረገ ነው። ጁሊያን በሚባል ሰው ሄል ሜተድ ይባላል። HAIL። ሶ የትኛውም ኮሚኒኬተር ሰው እንዲያዳምጠው፣ እንዲሰማው፣ ቦታ እንዲሰጠው፣ ተጽዕኖ እንዲፈጥር እነዚህ ሜተዶች መጠቀም አለበት። የመጀመሪያው ኦነስቲ ይባላል። H ማለት ኦነስቲ። ሶ ኦነስት መሆን አለበት። ትሩስፉል የሆነ ነገር ነው መናገር ያለበት ከልቡ እንዲሆን፣ ምክንያቱም ሰዎች ጄኒዩኒቲን ስለሚያዩ ማለት። ሁለተኛው ኤ ደግሞ አውተንቲሲቲ ይባላል። ራስን መሆን ማለት ነው። የሆነ የሰራኸው ፐርሶና የፈጠርከው እንትን ሳይሆን ራስህን መሆን ጄኒዩንሊ ሰዎች እንዲሰሙ ያደርጋል ነው፣ ወይም ደግሞ ሰዎች እንዲያዳምጡ ያደርጋል። ኮሚኒኬሽን በቀላሉ ሰዎች ውስጥ ፍሎ እንዲሆን ያደርጋል። እኔ የራሴ ከለር አለኝ አይደል? ከበደ የራሱ ከለር አለው፣ አየለ የራሱ ከለር። እኔ ብድግ ብዬ እንትናን ከለር ባስመስል ሰው አይሰማኝም። ኦተንቲክ እንዳልሆንኩ ያውቃል። በጣም ሁሉ ሰዎች ከሚናደዱባቸው ነገሮች ውስጥ አንዱ ኦተንቲክ አለመሆን ነው አይደል? ምክንያቱም የሆነን ሰው አስመስል እንትን ስትል አይደል? በዘፈንም ሊሆን ይችላል፣ ብዙ ነገር በቃ ራስህን ስትሆን ደስ ይላል። አሁን ቀልድ እንኳን ስትል አሁን ቶማስን የሚያስመስሉ ሰዎች አሉ። በቃ ቶማስ ላይ ነው የሚያምረው ቶማስነት አይደል? እንደዛ ማለት ነው። እንዳዳምጥህ ራስህን መሆን አለብን። ምክንያቱም ራስህን መሆን ከትረስት ወርዚነስ ጋርም ስለሚገናኝ ከታማኝነትም ጋር ስለሚገናኝ ማለት ነው። ሶ ኦተንቲክ መሆን አለበት። አንድ ሰው ኮሚኒኬት ሲያደርግ በራሱ መንገድ የራሱን ኤክስፒሪየንስ የራሱን የሚያውቃቸውን ነገር ቢሆን የተሻለ ይደመጣል ነው። ሶ ሶስተኛ ኢንተግሪቲ ነው። ኢንተግሪቲ ደግሞ ያሉትን ማድረግ ነው፣ ወይም ደግሞ ለቃሉ የሚመጥን ህይወት ወይም የሚታይ ነገር መኖር ነው። ሶ ይህም በራሱን ችሎ ትልቅና ፓወርፉል የሆነ ነገር ነው። ሶ ኮሚኒኬት እንዲያደርግ ለምሳሌ አንድ የ12 ዓመት ወይ 13 ዓመት ልጅ ቲፕ የሆነ ነገርን ቢያስተምር ለመማር ፈቃደኛ አይደለም። ግባርም ከን ያ ልጅ እዚህ ቦታ ደርሷል ብለህ አታስብ። ፕራክቲካል ኤክስፒሪየንሱም የለውም አይደል? ያለውንም ሊያደርግ እንደማይችል ታውቃለህ። ያልኖረውም ነው። እኔ አሁን በድፍረት ስለ ትዳር የማላወራበት አንዱ ምክንያት ይሄ ነው። ፕራክቲካሊ ላደርገው የሚችለው ኤክስፒሪየንስ የለኝም፣ ምክንያቱም ትዳር የለኝም። እንዲያር ማድረግ አለብህ እንዲያር ነገር ትዳር ላይ ማለት አልችልም። በዲፕ ፖዚቲቭ የሆኑ ሀሳቦችን ልሰጥ እችላለሁ፣ ቅን የሆኑ ሀሳቦችን ፖዚቲቭ። ከዛ በተረፈ አንድም ቪዲዮ ላይ ስለ ትዳር በአግሬሲቭሊ እንዲህ ማድረግ አለብሽ እንዲህ መሆን አለብህ ብዬ አላውቅም። ለምን? እኔ ማረገው ነገር አለ ቤቴ ገብቼ አልኖርኩትም። የለም ትዳር ቢኖረኝ ኦኬ ፕራክቲካሊ አረጋዋለሁ ወይ ጥያቄ ነው አይደል? ሪሌሽንሺፕ ሲሆን ሌላ ጥያቄ ነው። ስላለኝ ስለማቀው ስለምኖረው ፕራክቲካሊ ሀሳብ ለመስጠት ይመቻል። የመጨረሻው ላቭ ይባላል። ላቭ ሲባል የሮማንቲኩ ላቭ ሳይሆን ጄኑዊንሊ ሰዎችን የመርዳት ሰዎች እንዲለወጡ መፈለግ፣ ሰዎች ቁም ነገር እንዲደርሱ የመፈለግ ኢንቴንሽን ሊኖር ይገባል። በጣም ከቤተሰብ ውስጥ የምር ምክርህን የሚሰሙት የምር እነሱ መለወጥ የሚያሳስብ ከሆነ ብቻ ነው። ይህ ስድብ እነሱን ለመጠማት ማንም አይሰማም። ከልብ ከአንጀት ኬር የምታደርግ መሆን አለበት። ከፍቅር የተነሳ መሆን አለበት። ቅጣትህም አይደለም ከፍቅር የሆነ መሆን አለበት። ግሰጻህም ከፍቅር የሆነ መሆን አለበት። ኮሚኒኬሽንህም ጄኑዊንሊ ሪሌሽንሺፕም ላይ ቢዝነስም ላይ ቢሆን ምንም ከቅን ሀሳብ ካልሆነ የምትሰጠው ሀሳብ አይሰማም። አንዳንድ ሰው አለ ባይዘ በጣም ፖዚቲቭ ምክር አስመስሉ ከምቀኝነት የሚመክርህ። ለምሳሌ ወንድና ሴት ቢኖሩ አንዱ ቦይፍሬንዷ ጥሩ እንደሆነ ብታቅ፣ አንዱ ደግሞ ብዙም አሪፍ እንዳልሆነ ብታቅ፣ በጣም በቃ ጥሩ መክራ ግን ያኛው ጋር እንድትሆን ነው የምትፈልገው። ተረድተኛል። ኢነርጂዋ ቅን ስላልሆነ ይሄኛው ጋር ከሆነች ትጠቀማለች እቺ ልጅ፣ ምክንያቱም ጥሩ ልጅ ነው አይደለም። ስለዚህ በፖዚቲቭ በሚመስል ምክር ያኛው ይሄ አሁን ጄኒዩን ፊሊንግ ስላለው ብዙ ጊዜ አይሆንላቸውም። የሚሆንላቸው ይኖራሉ፣ ግን ላይክ ኮሚኒኬሽን ጄኒዩን ሲሆን ሰዎች ውስጥ ይገባል። በነገራችን ላይ ላቭ ሲሆን ወይም ጄኑዊንሊ ስለ ሰዎች ኬር የማድረግ ኤነርጂ ሲኖር ሰዎች አይተው የሚወዱ አይነት ሰው ትሆናለህ። ብዙ ሰዎች ላይ የምናየው ካራክተር ሰው ነው። ለሰው ልጅ ኬር የሚያደርግ ሰው እንዲሁ አይተው ወይ የልጅ ደስ ሲል የምትለው አይነት ኤነርጂ ይኖረዋል። ምክንያቱም ፖዚቲቭሊ ሰዎች እንዲለወጡ፣ ፖዚቲቭሊ ሰዎች እንዲጠቀሙ፣ ፖዚቲቭሊ ሰዎች ነገር እንዲያገኙ ኬር የሚያደርግ ስለሆነ ኮሚኒኬሽን ላይ ትልቁ ሮል ይይዛል። ጄኑዊንሊ ልብህን የሚነኩት ሰዎች ወይም ከአንጀትህ የሚደርሱ ሰዎች ምላሰኛ የሆኑ ሰዎች አሉ።
ለአንተ ኬር እንደሚያደርጉ ከገባህ ብቻ ነው። ሶ ይህም ትልቁ ኢምፖርታንት ነው። የመጨረሻውና እንደ ቦነስ አሁንም ቪን ከሚናገራት እና ደግሞ ኮሚኒኬሽን ስለማስተምር እኔም ብዙ ቦታ ካለች ሀሳብ ውስጥ በመሃል ፖዝ መውሰድ ንግግራችሁን አንድ ስቴፕ ያሳድገዋል። እቺ እንደ ቦነስ ውሰዷት። አሁን ብዙ ሰው ፓርላማ፣ ሌላ ቦታ እንቅልፍ መምጣቱና የሚመጣው የሚል ቃል ስለሚጨመር ነው አይደል? የሚባለው ቃል ደሞስት ሰዎች እንቅልፋቸው እንዲመጣ ከሚያረቅ ቃል ውስጥ ኢንተረስት እንዲያጡ ከሚያረቅ ቃል ውስጥ አንዱ ነው የሚባል። ኮምፒተንስን ይናገራል። የሚናገሩን አያውቅም እንድትባል ያደርጋል። ስሎ መሆንን ነው የሚናገርብህ የሚለው ቃል ቦሪንግ ሰው መሆንን በአጠቃላይ ነው የሚገልጸው። ሶ ፋንታ ፖዝ ግን በጣም ፓወርፉል ነው። ሰው እያወራ በመሃል ሀሳቡን ማደራጀት ሲፈልግ ጸጥ፣ ሰው ሁሉ ጸጥ ብሎ ነው የሚያዳምጥ። ምን ሊል ነው ብሎ ብለህ ግን ይሄኛውን ሴንቴንስ ከዛኛው ለማገናኘት የምትል ከሆነ የለም በቃ። ምክንያቱም እያሰብክ እንደሆነ የዛኔ ተባነነብህ። ዝም ግን ስትል ሀሳብን መሬት እያስረገጥክና አርቲኩሌት እያደረክ እንደሆነ ነው በሰዎች አይምሮ ሲሆን ነው። ቤዚካሊ እነዚህ ቲፖች ናቸው። ኢሞሽናል ኢንተለጀንስ ላይ 1-4-5 ቲፕ ሰጣችኋለሁ ለቻሌንጁ የሚጠቅማችሁ። ከዛ ደግሞ ዲሲፕሊን ኮንሲስተንሲ ላይ ቲፖችን ሰጣችኋለሁ በተከታታይ። ሆፕፉሊ ሄልፕስ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።